ብዙ ሰራተኞች በማሽነሪዎች ውስጥ ግሪስ ለምን አብዝተው ይጠቀማሉ? ግሪስ በጨመርን ቁጥር ማሽኑ በተሻለ ሁኔታ ይለሰልሳል ማለት ነው። ይህ አባባል ትክክል ቢመስልም በሳይንሳዊ መንገድ ግን ፍጹም ስህተት ነው። ግሪስ የተሰራው ከመሰረታዊ ዘይት ማወፈሪያና ተጨማሪ ንጥረ ነገሮች ነው። ማሽኑ መሽከርከርና መሞቅ ሲጀምር እንዲሁም ጫና ሲያርፍበት በግሪሱ ውስጥ ያለው ዘይት ቀስ እያለ ይወጣል። ይህ ዘይት በብረት ክፍሎቹ ላይ ቀጭን መከላከያ ሽፋን ይፈጥራል። ግሪስ ካነሰ ያ ቀጭን የዘይት ሽፋን ስለሚበጠስ የብረት ክፍሎቹ እርስ በእርሳቸው ተጋጭተው ማሽኑን በፍጥነት ያበላሹታል። በሌላ በኩል ደግሞ ግሪስ ከበዛ ትርፍ ግሪሱ በማሽኑ እንቅስቃሴ ላይ አላስፈላጊ ጫናና ግጭት ከመፍጠሩም በላይ ሲሎችን በመግፋት ሊቀዳቸው ወይም ሊያበላሻቸው ይችላል። ለመሆኑ ግሪስ ለምን በቀይ፣ በሰማያዊ፣ በአረንጓዴ ወይም በጥቁር ቀለም ይመረታል? ለውበት ብቻ እንዳይመስሎት፣ አምራቾች የተለያዩ ቀለማትን የሚጠቀሙት ግሪሶቹ ለተለያዩ አገልግሎቶች እንዲውሉ ለመለየት ነው። ለምሳሌ ለከፍተኛ ሙቀት የሚቋቋሙትን ለብቻ ለመለየት። ነገር ግን በቀለሙ ብቻ የግሪሱን ጥራት መለየት አይቻልም። ዋናውና ትልቁ ነጥብ የግሪሱ ደረጃ፣ ዝርዝር መገለጫውና በማሽኑ ማንዋል ላይ የተጠቀሰው ትክክለኛ የአጠቃቀም መመሪያ ነው። ታዲያ አሁንም ቢሆን ያለ ምንም ጥንቃቄ በማሽነሪው ውስጥ ከፍተኛ መጠን ያለው ግሪስ ይጠቀማሉ። ለውድ ማሽነሪው ረጅም ዕድሜ፣ ሳይንሳዊ አሰራርን ይከተሉ።